ሴሌብሪቲዎች ጋር በየሳምንቱ እንደውላለን። የዚህ ሳምንት መነጋገሪያ ከነበሩ ሴሌብሪቲዎች መካከል አንዷ ተወዳጇ ተዋናይት፣ ሞዴል፣ የቴሌቪዥን ቶክ ሾው አቅራቢ መቅደስ ጸጋዬ ነች። ደውል አድርገንላታል። መስመር ላይ ትገኛለች። ሄሎ ጤና ይስጥልን። ጤና ይስጥልኝ መቅዲ። ወይ ሶፊዬ ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ? ሁሉ መልካም ነው ይመስገን ጌታ፣ ሁሉ መልካም። በጣም ደስ ይላል። መቅዲ በሳምንት ጓደኞችሽ ጠቅላላ ፖስት አድርገውሽ እንዴ ልፍ ስል አንቺ ነሽ ልፍ ስል አንቺ ነሽ። አይ ነው ዘንድሮን እንትን እኮ ልደቱን ያው ብሔራዊ በዓል አድርገውታል። ደስ ሲል ብታይ እነ ጸዲ እነ ሳራ እነ ሄኒ አፍሮ በቃ ማን ያልተገኛለ? ያው እግዚአብሔር ይመስገን ጓደኞችሽ ሰብሰብ ብለው። አዎ እውነት ነው። ሀያት ሪጀንሲ ነበረ። አዎ ነበር። ስለዚህ ምንድነው እየተከታተልከን ነው? አጋጣሚ መጥቼ ጸዲን አገኘኋትና ከዛ ልፍ ጸዲ ቀድማ መጣች። እሷ በሰዓት ነው የምትደርሰው። ባይዘው ማርፈድ እሷ ጋር ቀልድ የለም። አታረፍድም። እኔ አንዴ ለኢንተርቪው ቀጠራያት የሚያስቀው ነገር ማለት ነው እነሱ ተሰብስበው በቃ እንትን ብለው ወደ 11 ምናምን አካባቢ ይሆናሉና እሺ ሰርፕራይዝ ሊያደርጉኝ ነው። ከዛ ሳራ መሐመድ ምን ታደርጋለች? በስራት ገመቹ ጋር ደውላላት ቢላታል መሰለኝ። ከዛ በዋትስአፕ ቮይስ ትልክላታለች። በስዬ የመቅዲ ልደት ስለሆነ እንደዚህ ሰዓት እንገናኝ ሀያት ሬጀንሲ ምናምን ብላ ነግራታለች። ከዛ ሜሴጁን ለማን ትልካለች? ለኔ። ኢቨንት አበላሸች። መጀመሪያ አሳዘነች ወይ ሳሪ። ከዛ በቃ ዲሊት አደረኩት ወደ ዋትስአፕ ላይ። ከዛ በኋላ ሳስበው ግን ሰዓቱ መስተካከል ነበረበት እኔ ቀረጻ ላይ ስለነበርኩ። ከዛ ደወልኩና ሳሪዬ በጣም ነው የማመሰግነው የራት ግብዣው ደርሶኛል፣ ግን 1 ሰዓት አልሰማሽም ለሰርፕራይዝ ማትመጪ ስላለች አልሰማሽም ስትለኝ እኔ አክቲንግ ሞዶ ካሜራ ላይ ነው ላይፍ ላይ አክቲንግ የለም ግድ ነው እና በቃ ጸዲ በዛ በመደበኛው ሰዓት ነው ሁሌ ተገኘችው። በጣም ጎበዝ ነች ሰዓት ላይ ኦን ታይም ነች። እኔ የሚገርምሽ አንዴ ኢንተርቪው ላደርጋት ማሪዮት ተቀጣጥረን 5 ሰዓት ብያት እኔ 5 ሰዓት እዛ ቦታ አልደረስኩም። 4:45 ደርሳ ቁብስ ቀይላ ዛይጂ በቃ 5 ሰዓት ሄደች። በቃ እንትን ብላ ሄደችብኝ። ለምኝ ድጋሜ መለስኳት ብታይና ፏ ብላ ያዋት። በኋላ ላይ ማታ ደግሞ ፖስቶችን ሳይ ኦኬ ለካ የመቅዲ በርዝዴይ ነበረ የሚል ነገር አሰብኩኝ። በዚህ አጋጣሚ እንኳን ተወለድሽ። ስላገኘንሽ ደስ ብሎናል። ቆንጆ ምሽት ነበር ያሳለፋችሁት። አይተናል፣ ቀንተናል። እኛም እንደዚህ የሚያከብር ጓደኛ ይስጠን። አሜን አሜን። እርግጠኛ ነኝ ብዙ ይኖርሃል። እኔ ምርሽ መቅዲ በተለይ በፊልም በሞዴሊንግ ቲቪ ቶክ ሾም ትሰሪ ነበር ኢቢኤስ ላይ ያስታውሳለሁኝ። ከዛ ደግሞ በተረፈሽ ደግሞ ጊዜ በጎ አድራጎት ላይ ማጠፊም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመታዘጋጃቸው የገቢ ማሰባሰቢያ መድረኮች ላይ ከዛም ባለፈ ከህፃናት ከታዳጊዎች ጋር በተያያዘ የተለያዩ ዝግጅቶችን ላይ ተሳተፊያለሽ። እሱ ነገርሽን በጣም ነው ማደንቀው። በቅርቡ አንድ ዝግጅት እያሰብሽ ነበር፣ አንድ ፋውንዴሽን እያቋቋማችሁ ነበርና ከምን እንደደረሰ ባውቅ ደስ ይለኛል ካገኘሁሽ አይቀር። ያው ነግረሃለሁ ስለሱ። ግን አሁን የዚህ የቶክ ሾው ያልከው እንደው ተመልሼ ልመጣበት ስለሆነ በዚሁ መቅዲ ሾው እንግዲህ አይ ቲንክ ካልተሳሳትኩኝ የመጀመሪያው ቶክ ሾው ይመስለኛል ኢቢኤስ ላይ። እውነት ነው። የዛሬ 12-13 አመት ጀምሮ መቅዲ ሾው በጣም የተለያዩ ፕሮግራሞችን የሚያዘጋጅ በቴሌቪዥን ደረጃ አይ ቲንክ ለመጀመሪያ ጊዜ ከህዝብ የሚያስተዋወቀኝ ብዙም ሰው እስከ ቅርብ ጊዜ ሞጋቶች እስከሚመጣ ድረስ ዶክተር ኮከብ እስከምትመጣ ድረስ ሾው ነበር የሚሉኝ። ከዛ በኋላ ያው ዶክተር ኮከብ ቦታ ወሰደችና ዶክተር ኮከብ ሆነ ቀጥል ስሜ ማለት ነው። በጣም የምወደው ማህበራዊ ይዘቶች ያሉት ብዙ የህብረተሰቡን ችግሮች የምናወጋበት ትላልቅ ሰዎችን የምንጋብዝበት ለህብረተሰቡ የምንሰጥበት ብዙ ስራዎች የተሰራበት ነበር 2 አመት። ከዛ መሀል ላይ አቋርጬው ነበረ። አሁን እንግዲህ ከ13 አመት በኋላ መቅዲ ሾው አድጎ አሁንም ባደገችዋ መቅደስ ኢቢኤስ ላይ ነው። እግዚአብሔር ፍቃድ በዚህ አመት ተመልሶ ይመጣል። በኢቢኤስ ነው ለመናገር ነው። በዚህ አከታታይ በጣም ደስ ይላል። በኢቢኤስ ነው የምትመለሽው?
አይ ቴሌቪዥን ስቴሽኑ እንኳን ቆይ ገና ነው ይፋ አልተደረገም ይቆያል ግን በሰፊው በጣም በትልቁ ያው ሞር በዩቲዩብ እኮ ነው አሁን ሰው የሚያው ፕሮግራሞችን ያው መቅዲ ደግሞ የገነባሽው የራስሽ ዩቲዩብ ቻናልም ስላለ መቅዲ ሚዲያ አለ ኦልሞስት ወደ 16 አመት እሱም ከሞጋቾች ድራማ ጀምሮ ከዛም በፊትም ጀምሮ የሚሰራ መቅዲ ሚዲያ የሚል የራሱን የቻለ ቻናል አለ በዛ ላይ ምናመጣለን ግን ሌላም የታሰበ በጣም ሰፊ ነገር አለ እንደ እግዚአብሔር ፍቃድ በቅርቡ እንግዲህ ከተወሰነ ወራቶች በኋላ ወደ ህዝቡ በትልቁ በሰፊ ነገር እንመጣለን ኦልሞስት ወደ 80% እየጨረስን ነው ፕሪፓሬሽናችን በጣም አሪፍ የዛ አካል ነው የሚሆነው መቅዲሾ ስለ ፋውንዴሽኑ ጥቂት ነገር በይነና መቅደስ የልጆች አድማስ አሁን ላይ በመሬት ጥበቃ ላይ ነበርን እግዚአብሔር ይመስገን አሁን መሬት ተሰጥቶናል ተወስኖልናል እሱን ከመሬት አስተዳደር ለመቀበል ፕሮሰስ ላይ ነው ያለነው ልክ እንደተቀበልን ለህዝቡ በይፋ እናሳይና ወደ ልጆቻችን የምንቀበልበት ፕሮሰስ እንገባለን ማለት ነው በጣም አሪፍ እንደው ምናልባት የሚዲያ ፐርሰናሊቲ መያዝ ራሱ የሚጠይቃቸው የሆኑ አይነት ሩቲኖች አሉ አይደለ እና መቅዲ ምን አይነት ላይፍ ስታይል ነው ያላት እስኪ እንደው ጥቂት ነገር በይኛው ልጀምርልሽ በጣም የእውነት ቢዚ የህይወት እንትን ያለኝ አሁን ሶፊዬም እንደተቃቀሰው በትወና ወይ ደግሞ በአክቲንግ ዘርፍ ብቻ የታጠረ ማንነት ስለሌለኝ ወደ በአራት ዘርፎች ላይ ነው እንግዲህ ፒላር አድርጌ ምሰራው በሊደርሺፕ ላይ እንሰራለው ማህበረሰብ በተለይ ሴቶችና ህጻናትን በተመለከተ እጅግ በጣም ከፓሽኔት ከሆንኩባቸው ዘርፎች አንዱ ስለሆነ እዛ ላይ ብዙ የአቅም ግንባታ ስራዎችን የሚሰሩ ኔትወርኮች ጋር ሰራለው ለምሳሌ የአፍሪካ ወመን ሊደርስ ኔትወርክ የሚባል አለ በመላው አፍሪካ ወደ 39 ብራንቾች ያሉት የኢትዮጵያው ብራንች ፕሬዚዳንቶኛ ያገለግላለው እዛ ላይ ሴቶች በተለያየ ዘርፍ ላይ ያሉ ሴቶች በሊደርሺፕ መንገድ ላይ ያላቸውን ማንነት እንዲያጎሉ መሪ ሆኖ እንዲመጡ ወደፊት እንዲሆኑ ትሬኒንጎችን ኢምፓወርመንቶችን የሚሰጥ ኔትወርክ ነው እንደሚቀጥለው ሳምንትም ወደ ቱኒዝ ሄዳለሁ የአፍሪካ ዩኒየን ላይ እንትናለኝ ስብሰባ አለኝና እነዚህ ላይ በጣም ጠንክሬ የምሰራበት ነው ሊደርሺፕ የተማርኩትም ቢዝነስና አስተዳደር ስለሆነ እሱ ላይ በደንብ እሰራለሁ ከዛም ደግሞ በአርት ሙያዬ ደግሞ ያው ካልተወንኩኝ ዳይሬክት ካላረኩ ካልጻፍኩኝ የኖርኩ ስለማይመስለኝ እዛ ላይ እጽፋለሁ ስክሪፕቶች እጽፋለሁ ማስታወቂያዎች እሰራለሁ ዶክመንተሪዎች እሰራለሁ ዳይሬክት አደርጋለሁ ድርጅቶች ያስተዳድራለሁ ቀደምም ደግሞ በተባለው ደግሞ ፊላንትሮፒ ደግሞ ሌላው መሰራበት ማህበረሰብ ማገለግልበት ነው የልጆች ነገር እንደተባለው መቅደስ የልጆች አድማስ ደግሞ በሱ ስር ደግሞ ትውልድን መገንባት የሚቀጥለውን ጄኔሬሽን ወደፊት ማምጣት በሚባለው ደግሞ በዛ ላይ ያደርጋለሁ እግዚአብሔር እንደፈጠረ ደግሞ ይሄ ሁሉ እንድሰራ ደግሞ ብርታት አቅም ይሆነኝ የድንግል ማርያም ልጅ ኢየሱስ ክርስቶስ እሱን ደግሞ ማገለግልበት መንገድ ደግሞ በቤተክርስቲያን አገልግሎት ደግሞ ስናገለግላለውና በእነዚህ አራት ዘርፎች ውስጥ ነው እንግዲህ ህይወቴ ሲሽከረከር ከዛ ደግሞ ትዳር አለ የሁለት መንታ ልጆች እናት ነኝ ቤተሰብ ምመራው አለ የመጣሁበት ደግሞ የላጅ ቤተሰቦች ጓደኞቼ ባለፈው እንዳያችኋቸው እንግዲህ አብረን ስለኖርን ነው እንደዛ የሚሆነውና የነሱም ደስታ ምን ሁሉም ላይ ትላለሽ በቃ በጣም ቢዚ ህይወት ነው ያለኝ ግን እግዚአብሔር ይመስገን ደስተኛ ሆኜ ነው የምኖረው